ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ዊንተር ላይ የደረቁት ዛፎቹን በሙሉ እዩዋቸው። አሁን አረንጓዴ ለብሰው ደስ ሲሉ ሳሩ ሰፈራችን እንግዲህ ወጣ ብዬ ሰፈራችን አካባቢ ሆኜ ነው ማሳያችሁ። እንግዲህ የአሜሪካ ቤቶች አጥራቸው ይሄን ይመስላል። ግንብ አጥር እንደ ሀገራችን የለም። አጥሮቻቸው እንደዚህ በእንጨት አጠር ያሉ አጥሮች ነው ያሉት። ዛፎቹ ባለፈው ደርቀው ዊንተር ላይ ቅርንጫፍ የነበሩት አሁን በስፕሪንግ ትንሽ ዝናብ ሲዘንብ እንደዚህ በቃ አረንጓዴ ነው የሚሆኑት። ደግሞ በጣም ፈጣን እድገት ነው ያላቸው። ሳሮቹም በጣም ነው የሚያድጉት። ዛሬ ብትመነጥሩት ነገ ላይ በጣም አድጎ ነው የምታዩት። እና ሰፈር ውስጥ ሆኜ ነው። የሰፈራችን አካባቢ በጣም አረንጓዴ ለምለም ሆኗል። በጣም ደስ ይላል። ሳሮቹም ያምራሉ። ዛፎቹ የእግዚአብሔር ስራ እንግዲህ ድንቅ ነው። ባለፈው ደርቀው ቅርንጫፍ የነበሩ ዛፎች ሁሉ አሁን በደንብ አድገዋል። ሳሮቹንም እዩዋቸው። እነዚህ ሳሮች አሁን ትናንትና ምናምን ከላያቸው ላይ ታጨደ ነው። ዛሬ በቃ አረንጓዴ ሆነ። በጣም ያምራሉ። ቤቶቹ በሙሉ መሀል ላይ ዛፎች አሉ። በቤቱ መሀል ያሉት ዛፎች ሁሉ ለቤቱ የሆነ ግርማ ሞገስ፣ የአየር ቅዝቃዜ ምናምን ሰጥተውታል እና አየሩም ጥሩ ነው፣ የተመቻቸ ነው፣ ቀዝቃዛ ነው፣ ደስ ይላል። ይሁት እንግዲህ ሰፈራችንን በትንሹ ላስጎብኛችሁ። የጌታ ስራ ነው። እግዚአብሔር መልካም ነው። የእግዚአብሔር መልካምነት በሁሉም አቅጣጫ ነው እና የምናየው። በጣም ይገርማቸዋል። አሁን ደግሞ አስፓልት ላይ ወጣን። ይሄ ቀዩ አስፓልት መስመር የምታዩት የሳይክል መሄጃ ነው። አስፓልት ላይ ያሉት ፎቆቹ ባስ ኦንሊ ነው የሚለው፣ ቀይ የተሰመረበት የባስ ብቻ መሄጃ ነው። ከተማ ውስጥ ሁሉ እንግዲህ ይሁት ከፎቆቹ ጎን፣ ፎቆቹ ስር ሁሉ አረንጓዴ ነው ዛፎቹ። በቃ ይሄ እንግዲህ ከሰፈራችን ወጣ ብለን ነው፣ ግን በዛፎች የተከበበ ነው ከተማው። በቃ አረንጓዴነቱ በጣም ነው የሚያምረው። በጣም ደስ ይላል። እዚህ አካባቢ ባቡር ስቴሽን አለ። ሰዎች ይወጣሉ፣ ይወርዳሉ፣ ይገባሉ። ባቡር ስቴሽን ላይ ይሄ አስፓልት ነው፣ የመኪና መውረጃ። ባይዘዌይ ይሄኛው አስፓልት ከዛኛው አስፓልት ጋር ውስጥ ለውስጥ በሞሎቹ አማካኝነት ይገናኛል። እንዴት እንደሆነ ለኔም አሜዚንግ ነው። ሞሉም በዚህ በኩል በስተቀኝ ወርዳችሁ ከሆነ ከመኪና ሞሉ ዞራችሁ ስትወጡ በስተግራ ነው የምትወጡት። እኔም ራሴ ግራ ነው የሚገባኝ እሱ አሰራራቸው። ቴክኖሎጂው መንገድ ከስሩ እያለ በጣም የሚገርማችሁ መንገድ በላዩ ላይ እያለ ከስር ሞል ነው። ከስር ባቡር ጣቢያ ነው። ባቡር ጣቢያው ደግሞ ደረጃ 1 2 3 ነው። እንደዚህ ዳውን ትገባላችሁ፣ እንደገና ዳውን ትገባላችሁ። አንደኛው ባቡር የሚሄድበት መስመር ሌላኛው ባቡር መስመሩ አይገናኝም፣ ይለያያል። እንደ ሰፈሩ ሁኔታ ማለት ነው። እዚህ ጋር ይሄው የባቡር ጣቢያ መግቢያ ይታያችኋል። ይሄ ደግሞ ባሶች የሚያልፉበት ነው። ቀይ መስመር የተቀባው ሀገራችን ላይ ማይቲንግ ካለ እንደዚህ አይነት ነገር ባስ ኦንሊ ነው የሚለው። ለባሶች ብቻ የተዘጋጀ መስመር ነው። በዛ መስመር ላይ ባሶች ይሄዳሉ ማለት ነው። ባስ ኦንሊ ካለ
ማንኛውም ተሽከርካሪ ዝም ብሎ ማለፍ አይችልም። በዛ በኩል ለባስ ብቻ የተፈቀደ ነው። የተሽከርካሪ መስመር ሌላ ነው ማለት ነው። ለማንኛውም እኔ ላሳያችሁ የፈለግኩት ባለፈው ደርቆ ያሳየኋችሁን ዛፎች አሁን እንዴት ለምልመው እንደሚያምሩ ነው ለመግለጽ የፈለግኩት። በጣም እንደምትወዱት አውቃለሁ። አየሩ በጣም ነፋሻማ ነው። በጣም ደስ ይላል። በጣም ቀዝቃዛ ነው። አሁን ቆሜ ስቀርጽ እያለሁ በጣም ቀዝቃዛ ነው እና አየሩ ይቀዘቅዛል። ሰሞኑን ደግሞ ይሄን 3 ቀን ዝናብ በቃ ከትናንት ወዲያ የጀመረ ዛሬ 7 ላይ ነው። ሞርኒንግ 7 ኦክሎክ ነው ያቆመው ዝናቡና 3 ቀን ሙሉ ነው። ይሄው የባቡሩን መግቢያ ስክሌተን ላሳያችሁ ብዬ ነው። እዚህ ጋር ነው ወደ ታች ግራውንድ ላይ ነው የሚገባ። ያ ከላይ ያለው የባቡሩ ሼዱ ነው መግቢያ። የስክሌተኑ መግቢያ ሼዱ ነው። እነዚህ ሆቴሎች ናቸው። ዊዝን 1 ዊክ ሊሆን ይችላል። በቃ እነዚህ ደግሞ ሳይክሎች ናቸው። ሳይክል በየቦታው ቆሙ ገብቶ ነው ያለ። ሳንቲም ጨምራችሁ የምትፈልጉበት ቦታ ደርሳችሁ ስትመለሱ እዚህ ቦታው ላይ ትመልሳላችሁ። ወይንም ሳንቲሙ ካለቀ አይሄድላችሁ። የደረሳችሁበት ጋር እዛው አቁማችሁ ጥላችሁ ትሄዳላችሁ። ስለዚህ ባለቤቶች በኋላ ፈልገው አምጥተው በቦታው ይሰካሉ ማለት ነው። እናንተ ሳንቲም ጨምራችሁ አውጥታችሁ መውሰድ ነው። ይሄንን ሳይክል መኪና የሌለው ሰው ሳብ አድርጎ ሳይክሉን ሳንቲም ጨምሮ የሚፈልግበት ቦታ አስቸኳይ መድረስ ካለበት ደርሶ ይመጣል ማለት ነው። ሰው ግን አሁን ዊንተር በረዶ ወጥቶለታል። በቃ ራቁቱን መሄድ ነው የቀረው። በቁምጣ በምናምን ነው የሚሄደው ሰው። ሰመር እየመጣ ነው። ያው ሰመር ገና ነው። ዘንድሮ ሰመር ቆይቷል እየተባለ ነው። እንግዲህ እስካሁን ድረስ ሰመር የለም። ስፕሪንግ ነው። አሁን ሰመር አልገባም። ከጁን 21 በኋላ ይገባል እያሉ ነው። እስካሁን የለም። ሰማዩ ራሱ ጽድት ብሎ ሲያምር አያችሁት? በጣም ጽድት ብሎ ነው የሚያምረው ሰማዩ ራሱ። ቢዘንብም ራሱ አሁን ኃይለኛ ዝናብ ዘንቦ ልክ ሲያባራ የዘነበ አይመስልም። በቀላሉ ነው የሚያቆመው። ልክ ሲያቆም በቃ ምንም የዘነበ አይመስልም። አረንጓዴነቱ በጣም ደስ የሚል አረንጓዴ ነው። ሳሮቹ ሁሉ መሬቱ ላይ ያሉት በጣም ነው አረንጓዴነታቸው፣ ለምለምነታቸው ደስ የሚለው። ዛፎቹ ባለፈው ደርቀው የነበሩት ናቸው። ቅርንጫፍ ወጥቶ የነበሩት ዛፎች አሁን ለምልመው የእሳት አደጋ መኪና ነው የሚያልፈው። እነዚህ ደግሞ ባሶች ናቸው፣ የከተማ ባሶች ናቸው።
በጣም